በኮምፒውተሮቻችንና በስልኮቻችን ውስጥ የምናገኘው ራንደም አክሰስ ሚሞሪ የሚባለውን በዛሬው ዝግጅታችን እናያለን። ይሄ ዝግጅት ለሁላችሁም የሚጠቅማችሁ ነገር ቢኖር ምንድነው? ራም የሚለውን ብዙዎቻችን እናውቀዋለን። ራንደም አክሰስ ሚሞሪ ነው። ራንደምሊ የምንሰራቸውን ስራዎች የምንከውንበት ራንደም አክሰስ ሚሞሪ ይባላል። የምንሰራቸውን ስራዎች ክሎዝ ካረግናቸው ወይም ደግሞ ኃይል ከተቋረጠ እነዛ የምንሰራቸው ስራዎች አይቀመጡም ማለት ነው። ምክንያቱም ራንደምሊ በዛ ሰዓት ብቻ ስለሆነ የምንጠቀመው ማለት ነው። የራም አይነታችን ሳይዙ ከፍ ባለ ቁጥር ስልካችን ኮምፒውተሮቻችን ጥሩ ፍጥነት ይኖራቸዋል ማለት ነው። ነገር ግን ይሄ ፍጥነት በምን ይለካል? ወይም ደግሞ አሁን ላይ ያለው የራም አይነት በኮምፒውተር በዋናነት በኮምፒውተር ነው የምነግራችሁ። ምን ላይ ነው ሞዴሉ፣ ምን ላይ ነው ስፒዱስ፣ ምን ላይ ነው የሚለውን አጠር ያለ መረጃ ለእናንተ እናደርሳለን ማለት ነው። ከዲዲአር1 እስከ ዲዲአር5 ያሉትን ነው ደብል ዳታ ሬት የሚባሉት ማለት ነው። በፍጥነታቸውም እጅግ በጣም ጥሩ የሚባሉ ስለሆኑና አሁንም ደግሞ ዲዲአር5 ላይ ደርሰናል። አሁን ብዙዎቻችሁ እጃችሁ ላይ ሱቅ ላይ የምታዩቸው ዲዲአር4 ላይ ነው ያለ ነው። ዲዲአር5 ደግሞ እንደኛ ሀገር በጣም እየሰፋ ነው ያለው። ይሄንን ስንል ግን ዲዲአር4 ሆኖም የስፒድ አይነታቸው ይለያያል። 2600 ሜጋሄርትዝ እና 3200 ሜጋሄርትዝ የሚባላል። ይሄ ፍጥነታቸው ነው። የራሞቹ 3200 ጊጋሄርትዝ ፍጥነት አላቸው። ዘሌተስት ፍጥነቱ አሁን ላይ ዲዲአር4 በተለይ 3200 ዘቶፕ የሚባለው ስፒድ ነው። 3200 ሜጋሄርትዝ ፍጥነት ያለው ዲዲአር4 ራም ወደ 3.2 ቢሊዮን ጊዜ የመረጃ ዝውውር ማድረግ ይችላል ማለት ነው። ብዙዎቻችሁ ስለ ራም ሲወራ 2GB 4 8 16 32 64 እያለ ሳይዛቸውን እናያለን። ነገር ግን እንድታዩት የምፈልገው ራሙ ዲዲአር4 ሆኖ ወይም ዲዲአር5 ሆኖ ስፒዱን ደግሞ ማየት አለባችሁ። ይሄ ደግሞ የኮምፒውተሮቻችሁ ፕሮፐርቲ ወይም ደግሞ ታስክ ማኔጀር የሚባለው ውስጥ ፕሮፐርቲውን ስታዩ አብሮ ስፒዱም አለ። ራም ላይ ክሊክ ስታደርጉ አብሮ ስፒዱም ስላለ 2600 ከሆነ ቀነስ ያለው ነው። 3200 የሚል ከሆነ ስፒዱ ግን ቤስት የሚባለው የራም ስፒድ ስለሆነ እሱን አይታችሁ ሙት መረጃውን ለእናንተ ለማድረስ ያክል ነው። የዛሬ ዝግጅታችን ይሄንን ይመስል ነበረ። ቀጣይ በሌላ ዝግጅት እንገናኝ። መልካም ጊዜን ተመኘን።